አስታውስ ዘመዶችህንም አስታውስ አንድ ሰው ተመለከተ የሞተ ዘመዱን በህልም ወየው አለው እንዴት ነህ አለ በትልቅ ነገር ተጸጸትን አንድ ሰው አየ የሞተ ዘመዱን በህልሙ እንዴት ነህ አለው በትልቅ ነገር ተጸጸትን አለ እናውቅ ነበር ግን አልሰራንበትም እናንተም ታውቃላችሁ ግን አትሰሩበትም ወላሂ አንድ ሱብሃንአላህ ወይም ሁለት አንድ ረካዓ ወይም ሁለት ረካዓ ባንዳችን መዝገብ ላይ ዛሬ ቢጻፍ ከዱንያ ውስጥ ካለው ሁሉ ይበልጥብናል የምክሮች ፋና የታለ የግሳጼው አሻራ በልቦቻችን ያሉ አያቶች የታለ የረህማን ንግግር ፋና አንተ ባለ ሀያ ከኩዮች ስንት ሞተው ነው አንተ የቀረኸው አንተ ባለ 30 ወጣትነትን አግኝተህ አልተጸጸትክም አንተ ባለ 40 ልጅነት ሄደ አንተ ጨዋታ ላይ ዘወተርክ አንተ ባለ 50 አንተ መታጨጃ የደረስክ አዝመራ ነህ አንተ መታጨጃ የደረስክ አዝመራ ነህ መቶን አጋምሰሃል እስካሁን አልተስተካከልክም አንተ ባለ 60 በልና ወደ ሂሳብ አንተ የሞት ፍትጊያ ላይ ደርሰሃልና አንተ ባለ 70 ምን አስቀድመሃል ምንስ አዘግይተሃል አንተ ባለ 80 ምክንያት የለህም እስኪ በቃ ማይንተሃል ወላሂ በአላህ እምላለሁ ዛሬ ቃሬዛ የተሸከመ ቀን ይመጣል እሱንም በትከሻው አድርገው ሲሸከሙት ዛሬ ወደ መቃብር ለዚያራ የገባ አንድ ቀን ይመጣል እሱም እንዳይወጣ ሆኖ ዛሬ ወደ ቤቱ የተመለሰ ቀን ይመጣል እሱም የማይመለስበት ዛሬ ወደ ቤቱ